ኡሰይድ አደረክ የተባልከውን አለ። እኔ ብዙ ስህተት አላየሁባቸው አዳመጥኳቸው እና የተለየ ነገር አለ። ድሮም አንተም መላኬ ነው ጥፋቴ አለና ሰይፉን አነሳና ሰዓድ ብን ሙዓዝ ሄደ። እምቢ አሉ ካረን አዎ ወጣ። ልክ አሳድ ብን ዙራራ ሳየው እንደገና ጨለመብኛል። ሰዓድ ብን ሙዓዝ ሙስዓብ ሆይ አልኩታል፣ ይሄ ሰውዬ ከሰለመ ከጀርባው የሚቀር ሰው የለም። ወቃ ይሄን ካሰለምን የሚቀር ሰው የለም። ዱር አንሳር በጠቅላላ የአንሳር ቤተሰብ ጠቅላላ እሱ ነው የምትከተለው አለ። ሰዓድ ስንት ዓመቱ ይመስላችኋል? 30 ነው። ሰዓድ ብን ሙዓዝ እሺ አለ። ሄዶ ሰይፉን ይዞ መጣና አንገታችሁን ከማለቴ በስተፊት ትሄዳላችሁ አትሄዱም? አሁን ማ ተጅልስ ፈትስማ አወለስ ሐኪሙ ዳር የሀገሩ አስተዳዳሪ አይደለ? ትንሽ ቁጭ ብላ አትሰማንም አሉት። ኸይር ሰማችኋል፣ ሰምቼ እንፈርዳለሁ አለ። ሰማ። እሱም የኡሰይድ ብን ሁደይር ዕጣ ደረሰው። ገላውን ታጠበ፣ ሰለመ። ሰይፉን እንዳነገበ ተመለሰ። ተራራ ወጣ። ለመዲና ሰዎች በሙሉ ጥሪ ያቀረበ መጡ። የመዲና ሰዎች እኔ ማንነኝ እናንተ ዘንድ አላቸው። ወአንተ አህከሙን ፈራጃችን ጥበበኛችን ወቃኢዱና መሪያችን አንተ ያልከውን የሚኻልፍ ሰው የሌለ ሰው ነህ አንተ አለ። መርሐባ ፈኢነ ከላመኩም ዐለየ ሐራም ከዛሬ በኋላ እናንተን ማውራት በእኔ ላይ ሐራም ነው አለ። አንዳችሁም ሳትሰልሙ እንዳታድሩ አለ። የመዲና ቤት ጠቅላላ ሰልሞ አደረ። አላሁ አክበር። ወሰዓድ ብን ሙዓዝ በእስልምና ውስጥ የኖረው 7 ዓመት ብቻ ነው። በ30 ዓመቱ እስልምናን ወሰደ። በ37 ዓመቱ ሞቶ ሲሞት ይሄ ሰዓድ ብን ሙዓዝ 70,000 መላኢካ ሊሸኘው መጥቷል። 70,000 መላኢካ ጀናዛውን ሲሸከሙት ቀለለ። ጀናዛው ምንም የተሸከሙ አልመሰላቸው። ይሄን ጊዜና ሙናፊቆቹ ምን አሉ? ይሄ ሰውዬ ጀናዛው የቀለለ ሰውዬ ደካማ ሰው ምናምን አሉ። አይ አሉ የአላህ መልእክተኛ መስሏችሁ ነው የተሸከማችሁ? ጀናዛውን እኮ የተሸከሙት መላእክቶች ናቸው አሉ። 70,000 መላኢካ ሸኘው። የአላህ መልእክተኛ የሰዓድ ብን ሙዓዝ መሞትን ሲሰሙ እየሮጡ ወጡ። ሐታ ላያቸው ላይ ኩታቸውን መደረብ አልቻሉ። ምንድነው የሚያሮጡት ያ ረሱላህ አሏቸው። ፍጠኑ ፍጠኑ ሰዓድ ሞቷል አሏቸው። ታዲያ ምን ችግር አለ ቀስ ብለን ብንራመድ? መላእክቶች ይቀድሙኛል ያጥቡታል አሉ። እኔ አጥበዋለሁ እርሱን አሉ። ወሰዓድ ብን ሙዓዝ ጀናዛውን የአላህ መልእክተኛ አጠቡ። ወደ ሰማይ ሲሄድ አርሽ ተንቀጥቅጦ ተቀበለ። የአላህ መልእክተኛ ወህተዘ ዐርሹ ረሕማን ሊሰዓድ አሉ። ለሰዓድ ብን ሙዓዝ ተንቀጠቀጠ የዐርሹ ረሕማን አሉ። ይሄ ወጣት ሰው ማለት መዲና እስልምናን ተቀበለች።